በየትኛውም የህይወት ጉዞ አብዛኞቻችን መውደቅን ለምን እንፈራለን? ሰው ተፈጥሮ በመሆኑ መውደቅ ሊያስፈራ ይችላል። ካሰብነው ካቀርነው ነገር አንጻር መውደቅ፣ ማገገም፣ መነሳት፣ በሁለት እግር መቆም ያለው አይመስለንም። ወድቆ መቅረት የመጨረሻ መዳረሻችን ስለሚመስለን ክፉኛ እንሰጋለን። መውደቅ በተመሳሳይ መነሳትን የምንመክርበት ሂደት ነው። ካልወደቅን መነሳትን ማገገምን አናውቅም። ስለ መውደቅ ስናስብ መራመድ እየተማረ ስላለ ሕፃን ልጅ አብረን እናስብ። ያ ልጅ ለመቶዎች ጊዜ እየወደቀ ራሱን ይጎዳ ነበር። መውደቅ የህይወት አንድ አካል በመሆኑ ያ ልጅ እየወደቀ እየተነሳ ልምምዱን ያዳብራል እንጂ በዛው ወድቆ አይቀርም። ተፈጥሮ ወድቆ መነሳትን ግድ ስለምትል በግድ ታለማምደዋለች። የመውደቁ ልምምድ ለመነሳት አብቅቶታልና መውደቅን መሸሽ በህይወት ሂደት የምንለማመደው አጉል ልማድ ነው። ለዚህ ደግሞ መሰረት የሚሆነው አብዛኛው የትምህርት ስርዓታችን ነው። ሌላው ትልቁን ድርሻ የሚወስዱት ደግሞ ቤተሰቦቻችን ናቸው። እንዲህ አይነት ወላጆች ልጆቻቸው የህይወት ልምምድን የሚያስተዋግሉ ናቸው። አሳቃቂዎች በመሆናቸውና ልጆች ወድቀው እንዲነሱ እድል ስለማይሰጡ ወድቆ መነሳት የሚባለው ልምምድ በልጆቻቸው ህይወት ውስጥ እድሉን እንዲያገኝ ያደርጋሉ። ካደግን ራሳችንን ከቻልን በኋላም ቢሆን የሆነ ነጥብ ላይ አብዛኞቻችን መውደቅ የምንፈራበት ቦታ ላይ እንደርሳለን። ይሄ ሁሉም የሚሸሸው እውነታ ነው። ወድቆ መቅረትን ስለምንሳቀቅና ልምምዱም እዚህ ግባ የምንለው ባለመሆኑ የዚያን ጊዜ በደመነፍስ ውድቀትን እንሸሽና ፊት ለፊታችን ባለው ነገር ላይ ወይም ባልለመድነው ነገር ላይ ብቻ ተጣብቀን እንቀራለን። ይህ ደግሞ የአንድ ነገር እስረኛ ያደርጋል፣ አፍኖ ይዘናል፣ የደነዘዘ ህይወት እንድንመራ ያደርገናል። በእውነት ስኬታማ የምንሆነው ግን ወድቀን በተነሳንበትና እኛው በመረጥንበት የሆነ ነገር ላይ ብቻ ነው። ለመውደቅ ፍቃደኛ ካልሆንን ስኬት ለማግኘት የምንጥርለት ነገር ታግለን ለማግኘትም ፍቃደኛ አይደለንም ማለት ነው። አብዛኛው መውደቅን መፍራት የሚመጣው የማይረቡ እሴቶችን ከመምረጥ ነው። ለምሳሌ ራስን መለካበት ደረጃ የማገኘው ሰው ሁሉ እንዲወደኝ ማድረግ በሚል ቢሆን መውደቁ የሚወስነው በራሴ ድርጊቶች ሳይሆን 100% በሌሎች ድርጊቶች ላይ በመሆኑ ጭንቀታችን ይጀምራል። ምን ይሉኛል ለሚለው ስሜት አብዝቶ መከተል ጭንቀት ያመጣል። ጭንቀት መከራን ይጎዳል። ጭንቀት ሙከራን ይጎዳል። ልናገኘው ብንችል እንኳን ባዶነትን፣ ህይወት አልባነትን እንዲሰማን ያደርጉናል። ሌላው አይሳካልኝም የሚል ፍርሃት ውስጣችን መቆጣጠር ሲጀምር መሞከርን እርግፍ አድርገን እንተዋለን። መሞከር ስንተው ዓላማችንና ግባችንም እንዲሁ እንተዋለን። ይልቅስ ፍርሃቱ ምክንያታዊ እንደሆነና ምክንያቱም እንዴት ከራሳችን ጋር አዋህደን እንደምንጠቀመው ካልተረዳን ውጤቱ ባዝኖና ባክኖ መቅረት ይሆንብናል። ውድቀትን ወደቅነው የምንለው በጥረት ውስጥ ሆነን ስንወድቅ ሳይሆን በቃኝ ብለን ስናቆምና ተስፋ ስንቆርጥ ነው። በዚህ ትግል ውስጥ ስናልፍ ዋናው ከኛ የሚጠበቀው የመፍትሄ መንገድ ስንወድቅ ምን ተሳሳትን፣ እንቅፋቶችን መለየት ለምን ተሳነን፣ ከውድቀታችን